السلام عليكم ورحمة الله وبركاته. سلام عليكم ودنا يتكبراتو የኡስቴን ዩቲዩብ ቻናል አድባይ ተመልካቾች ሰላም ናችሁ? ከኛ ጋር ሁሉ ሰላም ሁሉ መልካም ነው። በነገራችን ላይ ወላሂ በጣም ደስ ብሎኛል። ውድ ዩቲዩብ ተከታታዮች አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ዛሬ ከእንድሪስ አብዱ ጋር ብቅ ብያላችሁ። ለካ ብር ባንክ ቤት ቢቀመጥ ምን ዋጋ አለው? ዝም ብሎ መቀመጥ ነው ለካ። እንደዚህ እያለ ሰውየው ወንድሜ ዋህቴዋ እንደው ውስጥ ያኒ ብር ካላችሁ በውጭ ሀገርም በውስጥ ሀገርም ያላችሁ ማለት ነው ብር ካላችሁ ቦታ ግዙበት። እንደዚህ ባንክ ቤት የመቀመጥ ነገር ምንም ዋጋ የለውም፣ ፋይዳ የለውም። እዚህ ኢትዮጵያ ሆናችሁ ደህና ቤተሰብ ያላችሁ ሰዎች እንደው እየገዛችሁ እንስሳችሁ ብትሸጡት ወላሂ ደህና እናንተም ውጤታማ ነው የምትሆኑ ብዬ አስባለሁ። እንደገና አሁን እኛ ያኒ ገዛ ነው እዚህ ላይ ይሄን በቆሎ አፈሰስንበት። እንደዚህ እኮ ነው የከተማ ሰው ማለት እሸት ማግኘት በጣም ትልቅ ነገር ነው። እንደምታውቁት እንግዲህ ተመልከቱት፣ እየደረሰ ነው። እዚህ ደርሶ የሚገርማችሁ ገና ዛሬ መጣን እዚህ ቦታ ላይ ማለት ነው። እና እንደዚህ አድርጎ ምናምን ስናየው በጣም ተገረምን። ማሻአላህ ወላሂ በቆሎ ይዟል እንደዚህ ማለት ነው። በሰዓቱ እንግዲህ ያኔ እንዳጋጣሚ እድል ሆኖ እኔ ሰበብ ሆነም ያኔ አላህ እንትን ብሎት ነው ማለት ነው። እድል ነው ግን በቆሎ ላይ የያዘው በቆሎ ማሻአላህ ወላሂ ከምን በላይ ደስ ይላል። እንዳላችሁም ተናገረው ነገር እዚህ ጋር ከተማ ላይ ያለው ሰው እሸት ለነዚህ ዘርቶ እነዚህ ለማለት በጣም ነው ደስ የሚለውና ምናልባት ከገጠር እንደዚህ በቃ እርሻ መሬት ያለው ዘመድ ሲኖር እንደዚህ ነው እሸት ይዘው የሚመጡትና ከዛ ነው እንትን የምናወጣው። ነገር ግን እዚህ ከተማ ደግሞ እንደዚህ በቆሎ ተዘርቶ ወላሂ ትልቅ ነው። በነገራችን ላይ ትልቅ መሬት ነው። ማሻአላህ በጣም ደስ ነው። እንግዲህ ሰርቶ የሚደሰቱበት ያደርጋቸው ብዙ አጋጣሚ እንደዚህ ቦታችሁ ባዶ ከምታደርጉት ማለት ነው እንደዚህ መስዋዕት በቃ ጀጋራ ተጥቶ ማዝራባት ጀጋራ ጋሬታ የሆነ ፍላሽ ይኖራል ማለት ነው። አንዳንድ ሰዎች እኮ ቦታውን ገዝታችሁ ምንም በቃ ተነማጥሩ አላችሁ ወላሂ የሆነ በቃ ውርማ ደምቱ ምናምን በቃ ባለቤት ይመስል እንደዛ ማድረግ የለባችሁ። ተንከባከቡ፣ ንብረት ነው አይደል? አርሙት፣ ውርማም ከሆነ ላይ መንጥሩት እና ይሄን ያሳር ነው የምላችሁ። ይሄው እንግዲህ እሸት ሊበላ ነው። ብሩን ግን ባንክ ቤት አስቀምጦ ቢሆን ካላው ላይ ነበር ከብሩ ላይ የሚበላው። ታኛው ምን ካላው ላይ ከብሩ ላይ የለውም እስካሁን በእውነት የለውም። እና ወላሂ የብሬ ነው እኮ እንደዛ ታንቸር ነበር ይሻላል። ብሩን አስቀምጣችሁ ካላው ላይ ከመበረ አሁን ደግሞ በዚች ጋር ቀስ እያለ ሰው አቅሙን አላህ ይስጠን እንጂ በዚች ላይ የሆነ ነገር ጣለ ታደርጋለህ፣ እዚሁ ትኖራለህ። መቼም ህፃን ልጅ ራሱ ዳዴ እያለ ነው የሚነሳው ማለት ነው። ዝም ብሎ አይነሳም በእውነት እና ያኔ መታገል ግድ ነው ወላሂ አሁን ነው እና እዚህ እንጨት እየመጣ እንጨት አሁን ገና ነው እንዳጀረጀት ማዘጋጀቱ ጥሩ ነው። ሌላ ምን ያስፈልጋል? ማቴሪያል ሌላ ያው እንግዲህ እንደገጠሩ ገጠር ነበርኩና አውቀዋለሁ። እኛ ሁላችንም እንደገጠር ታውቀዋለህ ግን? አዎ ገጠር ነው። እና ያው የሚያስፈልግህ ማጭድ የተሟላ ነው። እንደገና እንጨት አለ። እኛ በፊት ያኔ ድሮ ገጠር ታሪካዊ መድረክ እያደረግን ምናምን ነገር ነበር። ምንም የሌለ ነገር የለም። የተሟላ ነው። ከዛ መጥበሻ ደግሞ ምንም የሚያስፈልገው ይሄ መጥበሻ ድንጋዩን ይሆናል ተፈታለ ድንጋይ ላይ ከዛ በቃ እናረግና እንትን ስሙ ጠፋኝ። ይሄ የሚገነፈልበት በብረት ድስት እናርገው ወይስ የሆነ በዲስት እናረጋዋለን። اللهم صل على محمد ምን ነበር አቦ ስሙ ጠፋብኝ ወላሂ። የሆነ አለ እናታችን ቁንጩላ የዛ በጣም ያንን በቤት ዘመን እናዳለን። እኛ ግን ለራሳችን ግን መምጣት ከቻላችሁ መጣችሁ አብረን ብንበላ በጣም ደስ ይለናል። በተው እኛ ጋር ምን ችግር አለ? አዎ ባይሆን እዚህ ጋር ምንም ስራ ተሰሩ እንዳረ ማለት ዘርፋ መብላት ነው መጣችሁና ላይክ ደግሞ እንደዚህ ደግሞ ሼር አድርጉ፣ አበረታቱ ነው የምንላችሁ። ዛሬ እንግዲህ ወንድሜ ቦታ ላይ ነው የመጣሁት። በጣም ደስ ብሎኛል። ለሁለት ነው ለማለት ስለገዙ በነገራችን ላይ ወላሂ ልጅቱን አውቃታለሁ። ወሆነ ነገር ሲነግረኝና ሲያስታውሰኝ አወኳት ማለት ነው። ወላሂ ማሻአላህ ሩሊና ሰው ማለት ነው ጎበዝ ናት። ለዚህ በቃ ሰው በነገራችን ላይ ያስፈልጋል። አረብ ሀገር ላይ ያላችሁ ሰው ካልኖራችሁ ችግር ነው። ብር ብቻው ምንም አይደለም። ገንዘብ ኖራችሁ ገንዘባችሁ ይሁን ያለ ሰው ካልኖራችሁ ምንም ተፋውል የለውምና ገንዘባችሁ ታብቁ አይደለም። ሰው ግዴታ ነው። ሰው ሊኖራችሁ ይገባልና
ማሻአላ ነው የምለው። እሷም ሰርታ የምትደሰትበት እሱም ሰርቶ የሚደሰትበት ያድርገው። እንግዲህ 440 ካሬ ማለት ለሁለት ሲካፈሉ 220 ካሬ ይደርሳቸዋል ማለት ማሻአላ ነው። የገዙበትም ራህማ አለ። አንዳንድ ልጆች ደን ምናምን ነገር ስታወር አረንጓዴ ቅጠል ስታወር አረ ይሄ እንትን ነው በቃ ውድማ ነው ምናምን የምትሉ ሰዎች አላችሁ። እናንተ እኮ ሄዳችሁ ሙግዝ እያያችሁት ነው መቼም ለእናንተ አልነግራችሁም። እና ትልቁ ነገር አረብ ሀገር ያላችሁ ልጆች አንዳንድ ልጆች አላችሁ ያኒ እዛው አንዳንድ ጊዜ ወላሂ ዝም ብሎ በመታገል ሰው ቤት በመታገል መቼም እዛ መሄዳችሁ ሰው ቤት ነው የምትሰሩት እናውቃለን። በመስራት ብቻ አይደለም አንዳንድ ጊዜ ቅንጭላታችሁን ተጠቀሙ ማለት ደህና ቤተሰብ ካለ ቤተሰቦች ለቤተሰቦቻችሁ እየላካችሁ ላኪን እዚህ ጋር ግን የምትልኩበትን ሰው ማወቅ አለባችሁ። አንዳንድ እዚህ ጋር እኛ ጋር መጥቶ አንዳንድ ተሰሰው አለ ለምንም የማያስብ የማይረዳ ሁልጊዜ እዛ ተቀምጣችሁ እናንተ እንዲህ ነው ስትሉ የኛ ሰው እዚህ ጋር ሆኖ ብር ያላችሁ ነው የሚመስለው ያቂ እና በዛ አጋጣሚ እናንተ ሰዋችሁን እየለያችሁ ለእናንተ የሚያግዛችሁን ሰው መቼም ታውቃላችሁና በዚህ በኩል እዚህ ደህና ሰው ከሌላችሁ እዛ መስራታችሁ ለእናንተ ምንም ትልቅነት እርገት አያመጣም። እንደኔ ሐሳብ እናንተን አላውቅም። እንግዲህ ትክክል ነው። በነገራችን ላይ እንደዚህ ካሱ እንዳላችሁ አንደኛ ከምንም በላይ ማለት ነው እዚህ ጋር እናንተ የሆነ የምትልኩበት ሰው ማወቅ ይኖርባችኋል። እኔ እንደርሳላችሁ ነው የሚላችሁ። በቃ ያ እናንተ ብር እኮ እየተሰራበት ነው እናውቃለን። ብዙ ነገር እያየሁ ነው። ከዛ በቃ ሌላ ሐሳብ የተለያየ ሐሳብ ይነገራችኋል። እነዛ ከመሆን በፊት ከጓደኞቻችሁ ላይ ትምህርት ልትወስዱ ይገባል። እዚህ በዩቲዩብ በሚዲያ ላይ እንደነገርናችሁ ሳይሆን ከጓደኞቻችሁ ትምህርት ውሰዱ። ባጭሩ ማለት ጓደኞቻችሁ ይገዙበት አካባቢ ላይ እናንተ ጠልታችሁ እነሱ ሲገዙ ከዛም የተወሰኑ 6 ወር አመት ሲቆይ እጥፍ ጨምሮ ታያላችሁ። እንደገና ከዛ የራቀ ስትገዙ ያው ለእናንተ ራሱ አንድ ትምህርት ነው ማለት ነው። እኛ እዚህ ጋር በመንገር ብቻ አለ ማስረዳት አይደለም። ያው ወይም ለዩቲዩብ እንትን ብለን አይደለም። ይሄ እውነታዊ የሆነ ነው እያያችሁት ስለሆነ ነው። ይሄን ይመስላል ነው የምላችሁ። እንግዲህ ያው ይሄን ቪዲዮ የዛን ጊዜ ሲጋዙ እንደዚህ ነበረ እንደምታውቁ አሁን ደግሞ ወደዚህ ተቀይሯል ነው የምንላችሁ። እና በዚህ አጋጣሚ ወንድሜ እንድሪስ አብዱ ዩቲዩብ ከፍቶልኝ እኔ ማለት እንደዚህ አላውቀውም ነበር። እኔ እንደዚህ ያኔ ስራ አገኛለሁ ከመሮጥ ውጭ የማውቀው ነገር የለም። እና እንደዚህ አይነት ነገር ደግሞ መኖሩን እኔ አላውቀውም። ግን ለምን ይሄን ነገር ከፍተህ አንተም አትሞክረውም ለምን አትሰራም ሲለኝ ከፍቶልኛልና ላይክ ሼር እያደረጋችሁ ተባበሩ። ቻናሉ ይኸው እዚህ ጋር ብታውኑ ሰብስክራይብ አድርጉት። ወላሂ ሰብስክራይብ አድርጉት። አንድ 1000 ሰብስክራይብ አስገቡትና አበረታቱት ማለት ነው። ምንም የምትጎዱ ነገር የለም። የኔ ቤተሰቦች እኔን የምታውቁ ሰብስክራይብ አድርጉትና እንትን ይበል። ወላሂ ደስ ነው የሚለው ወንድማችሁ ደረጃችሁ ደስ ነው የሚለው እና ሰብስክራይብ አድርጉት። ራሱ ስራ አለው እርግጥም ይሰራል፣ ባጃጅ ይሰራል፣ ጎበዝ ነው፣ ታታሪ ነው። ወላሂ በስራ ጎበዝ ነው። እኔ አይቻለሁ። ረጅም አመታትን አብረን ቆይተናል በጓደኝነት በስራ ወላሂ ጎበዝ ነው፣ ታታሪ ነው። መሰክርለታለሁና በተግባርም ስላየሁትም ነው። እናም በመፈራገጡና ብዙ ነገር በማድረጉ በመልፋቱ ብዙ ውጤቶችን አይቻለሁ እሱ ላይና ሳላደንቀው አላልፍም ነው የምላችሁ። ቻናል ቤተሰቦች ይሄንን ቻናል ሰብስክራይብ አድርጉ ጠይቃችኋለሁ። ወንድሞቼ ከሀገር ውጭ ያላችሁ አገር ውስጥ ያላችሁ አበረታቱት ነው የምላችሁ። አብራችሁ ስለቆያችሁ ከልብ እናመሰግናለን።